ሰላም ጤና ይስጥልኝ ውድ የበኩር አካዳሚ ቤተሰቦች እንዴት ናችሁ? እንዴት አላችሁ? እንግዲህ ያው ቪዲዮ ሳለቅ አንድ 3 ቀኖችን አሳልፌያለሁ ማለት ነው። እንግዲህ ይቅርታ ዛሬም ቢሆን ያን ያክል የድምጽ መስተካከል የለውም ትንሽ ጉንፋን ይዞኝ ስለነበረ ነው። ያው ለድምፄ ይቅርታ እየጠየኩ ከመጀመሪያው ዛሬ ደግሞ አጭር አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ያው እንዲሁ በቀላሉ የምንግባባባቸው በየቀኑ ሀሳብ የምንለዋወጥባቸው ወይንም ደግሞ የምንጻጻፋቸውን ምናልባት ሁለት ሰዎች ሊያደርጉት የሚችሉ ምልልሶቹን ማለት ነው። እነሱን እንግዲህ የቻልኩትን ያክል ሞክሬ እናንተ ይዤላችሁ መጥቻለሁ። ላይክ ሼር ሰብስክራይብ እያደረጋችሁ ቪዲዮውን ጉልበት ስጡት። ሀሳብም ካለ በኮሜንት አሳውቁኝ። ድጋፋችሁንም ቢሆን መማር ለምትፈልጉ እዚህ ጋር ስልኬን አስቀምጥላችኋለሁ። በቴሌግራም በዋትሳፕ በኢሞ ተጠቅማችሁ በየትኛውም ሰዓት የትኛውም ሀገር ላይ ሆናችሁ ብትደውሉልኝ በአጭር ጊዜ ውስጥ ተምራችሁ ውጤታማ መሆን ትችላላችሁ። በቀጥታ ወደ ንባቡ ስገባ ምንድነው የሚለው እዚህ ጋር ይቅርታ ምንድነው የሚለው በሰላምታ እንጀምር። ሰላም ነው ይላል። ሰላም ነው ነው የሚለው ሰላም ይልና እዚህ ጋር ደግሞ ነው። አሁን ብዙውን ጊዜ ጀማሪ ስትሆን እያንዳንዱም የአነባብ ህግ አለው ወይም የአጻጻፍ ህግ አለው አይደለ? ከፊደል ጀምረን እስከ ሙሉ ንባብ ድረስ ያቀማመጥ የአነባብ ህግ አለው እያንዳንዱ። አሁን እዚህ ጋር እነዚህ ሁለት ቃሎች ናቸው አረፍተ ነገር ይሆናል አይደለ? ስለዚህ እረፍት ቦታ አላቸው እዚህ ጋር መሃል መለያ ቦታ አላቸው፣ ክፍተት አላቸው እዚህ ጋር። ስለዚህ ሰላም ነው ሲል ሰላም ይልና ክፍተት ቦታ ኑሮት ነው ይላል ማለት ነው። ሰላም ነው ተብሎ ነው የሚነበበው። መጀመሪያ የምታነቧት እችን የመጀመሪያዋን ቃል ነው ሰላም ምትለዋል። ከዛ ደግሞ ነው ምትለዋን ስታነቧት ሰላም ነው ይላል ማለት ነው። እሺ እንቀጥል። ወደ መልሱ ስንቀጥል ደህና ነኝ አንቺስ ይላል። እዚህ ጋር ደግሞ 3 ቃል ነው። ገብቷችኋል? ይሄ ደግሞ 3 ቃል ነው ማለት አንድ አረፍተ ነገር ከሁለት ቃል በላይ ብዙ ቃላቶች ሊኖሩበት ይችላሉ። ረጅም አረፍተ ነገር አለ፣ አጭር አረፍተ ነገር አለ። አሁን ዛሬ የምሰራላችሁ አጫጭር አረፍተ ነገር ነው። አጭር አረፍተ ነገር ነው የምሰራላችሁ። ስለዚህ 3 ቃል ቢበዛ 4 ቃል ቢኖረው ነው፣ ከዚያም በላይ አይኖረውም ማለት ነው። ኦኬ አሁን እዚህ ጋር 3 ቃል ነው ያለው። ደህና ነኝ አንቺስ የሚለው ማለት ነው። ደህና ካለ በኋላ ክፍት ቦታ አለው። ከዛ ነኝ ይላል። ከዛ ደግሞ እንደገና መልሶ እሷን ሲጠይቅ አንቺስ ይላል ማለት ነው። ስለዚህ እያንዳንዱ የቃላት ቦታ ላይ ክፍት ቦታ አለው ማለት ነው። ስትጽፉም ስታነቡም በዛ መልኩ መሆን አለበት ማለት ነው። ደህና የመጀመሪያዋን ቃል ነኝ ከዛ አንቺስ ይላል ማለት ነው። ኦኬ ወደ ሁለተኛው እንለፍ። ወደ ሁለተኛው ስናልፍ ምን ይላል? ናፍቀኸኛል ይላል። ይሄ ረጅም የሚባል ቃል ነው። እንግዲህ ረጃጅም ቃላቶችን በብቻ አስነብቤያቸዋለሁ። ለዚህ ነው ቀድሜ ረጃጅም ቃሎችን ያስነበብኳችሁ አረፍተ ነገር ላይ እንዳይከብዳችሁ ነው። አሁን ይሄ ረጅም ቃል ነው። ናፍቀኸኛል ይላል። ቃሎችን መጀመሪያ ማጥናት አለባችሁ። ወደ አረፍተ ነገር ከመግባታችሁ በፊት እያንዳንዱን አጭርም ረጅምም ቃላቶችን እነሱን ማጥናት አለባችሁ ማለት ነው። ወደ አረፍተ ነገር ስትገቡ እንዳይከብዳችሁ ማለት ነው። ስለዚህ ናፍቀኸኛል አንገናኝም፣ ናፍቀኸኛል አንገናኝም ይላል ማለት ነው። ናፍቀኸኛል አንገናኝም ይላል። እዚህ ጋር አሁን 2 ቃል ነው፣ 2 ረጃጅም ቃል እዚህ መሃል ላይ ክፍተት አለው ማለት ነው። የመጀመሪያው ናፍቀኸኛል እና አንገናኝም ይላል ማለት ነው። እሺ ወደ መልሱ እንሂድ። ወደ መልሱ ስንሄድ እኔም ይላል። እኔም ደስ ይለኛል። 3 ቃል ናቸው። እኔም ይልና ክፍተት ቦታ፣ ደስ ይልና ክፍት ቦታ፣ ይለኛል ይላል።
እኔም ደስ ይለኛል ይላል። አሁን ይሄ እዚህ እስከዚህ ያለውን ሙሉ እንደዚህ ክፍት ቦታ ሳትሰጡ አገጣጥማችሁ ብትጽፉት ወይንም ብጽፈው አይነበብም። ለማንበብ አስቸጋሪ ነው የሚሆነው። አረፍተ ነገር ክፍል ክፍል አለው ራሱን የቻለ ማለት ነው። እና ፊደሎች ሲጻፉ እንደዛ ቃላቶችም አረፍተ ነገሮችም እንደዛ ወደ ምንባብ ስንሄድ አረፍተ ነገሮች በራሱ በስርዓተ ነጥብ እየተከፈሉ እየቆሙ በዛው ነው የሚሄዱት እንጂ ስድ ሆኖ ከተጻፈ መልእክቱም አይመጣም። ለማንበብ አስቸጋሪ ነው የሚሆነው። ስለዚህ እያንዳንዱ የአጻጻፍ ህግ አለው። ያን ህግ ተከትለን እንጠቀማለን ማለት ነው። እኔም ደስ ይለኛል ለያይተን እንጽፋቸዋለን። እኔም ደስ ይለኛል ይላል ማለት ነው። ኦኬ ከዛ ሶስተኛው ላይ ስንመጣ ዛሬ ዛሬ እራት ጋብዘኝ ዛሬ እራት ጋብዘኝ ይላል ማለት ነው። እሺ ወደሚቀጥለው እንሂድ። ዛሬ እራት ጋብዘኝ ይላል። መልሱን እንይ ማለት ነው። እሺ መልሱን እንይ። በደስታ ተዘጋጅ ሁለት ቃል በደስታ ካለ በኋላ ተዘጋጅ ይላል። በነገራችን ላይ አሁን እነዚህን አረፍተ ነገሮች ትሰራላችሁ። እነዚህ አረፍተ ነገሮች ውስጥ በእያንዳንዱ አረፍተ ነገሮች የሚገቡ ስርዓተ ነጥቦች አሉ። እነዛ ስርዓተ ነጥቦች ገና ስለሆነ ነው ከዚህም በኋላ ነው የምንማራቸው። ገና ስላልተማርናቸው ነው የማላስገባላችሁ እንጂ መልእክቱ እንዴት እንደሚመጣ ከአረፍተ ነገር በኋላ ስርዓተ ነጥቦች ያላቸውን ጠቀሜታ ደግሞ እሰራላችኋለሁ ያስተምራችኋለሁ ማለት እና በእያንዳንዱ አረፍተ ነገር ስርዓተ ነጥቦች አሉበት ይገባሉ ማለት ነው። ካለ ስርዓተ ነጥብ የሚጻፍ አጻጻፍ የለም። አሁን ማንበብ መጻፍ እያለማመድኳችሁ ስለሆነ ነው እንጂ ትክክለኛው መልእክት ስንገባና ወደ ስንል ስርዓተ ነጥቦችን እንማራለን ማለት ነው። በደስታ እና ተዘጋጅ ይላል። እሺ ከዛ አሪፍ ጊዜ ነበር። አሪፍ ጊዜ ነበር። ኦኬ ጋበዛት መሰለኝ። ኦኬ አሪፍ ጊዜ ነበር። ሶስት ቃል። እሺ ከዛስ እሱ መልስ ደግሞ ምን ይሆናል ማለት ነው? አዎ ትዝታ አለው። አዎ ትዝታ አለው። አዎ ትዝታ አለው። ኦኬ ይላል። እሺ ከፍ እንበል። ኦኬ ከዚህ ጋር ምንድነው የሚለው? ስራ ይላል። ስጨርስ እመጣለሁ። ስራ ስጨርስ እመጣለሁ ይላል። ስራ ስጨርስ እመጣለሁ። ይሄ እዚህ ጋ ያለው ቦታ ስላልበቃው ነው ወደዚህ የታጠፈው እንጂ አንድ አረፍተ ነገር ነው ማለት ነው። እሺ እዚህ ጋ ምን ይላል? እጠብቅሻለሁ ቁጭ ብዬ እጠብቅሻለሁ ቁጭ ብዬ ይላል ማለት ነው። እሺ ከዛ ጉጉቴ በጣም ጨመረ። ጉጉቴ በጣም ጨመረ ይላል ማለት ነው። ኦኬ ምን ይላል? ከዛስ አይዞሽ አይ ቲንክ ፍቅረኛሞች ይመስሉኛል እንደዚህ የሚያወሩት የሚነጋገሩት ሴትና ወንድ ፍቅረኛሞች ይመስሉኛል እና ፍቅር ጨዋታ ነው። አይዞሽ አለሁ
አይዞሽ አለሁ ይላል ማለት ነው። ኦኬ ከዛስ እንመለስ። ማታ እደውላለሁ። ማታ እደውላለሁ። እደውላለሁ እዩዋቸው ቃላቶች በነገራችን ላይ እንዴት እንደሚጻፉ እዚህ ጋር እደውላለሁ ብለን ለመጻፍ እንዴት እንደምንጽፋቸው እዩዋቸው። እደውላለሁ በዛው ተማሩባቸው ቪዲዮውን እያስቆማችሁ ምን አይነት ፊደል እንደሆኑ ማን እንደሆኑ እዩዋቸው በደንብ እና ማታ እደውላለሁ ይላል ማለት ነው። እሺ ከዛስ እሺ እሺ እናወራለን። እሺ እናወራለን። እናወራለን እሺ እናወራለን ይላል። ኦኬ እንቀጥል እንቀጥል። እንዲከፋህ 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 አልፈልግም አልፈልግም እንዲከፋህ አልፈልግም ይላል ማለት ነው። ኦኬ ከዛ ምን ይላል? አንቺ እያለሽ አንቺ እያለሽ ነው። አሁን እዚህ ጋር ስርዓተ ነጥብ አንድ ጥያቄ ምልክትን ተጠቅሜያለሁ እንደው ለአብነት ማለት ነው። አንቺ እያለሽ ይላል አንቺ እያለሽ ነው ወይ የሚከፋኝ እንደማለት ነው። አይከፋኝም አንቺ እያለሽልኝ እንደማለት ነው ማለት ነው። አንቺ እያለሽ ይላል እንደዚህ ነው የሚነበበው አንቺ እያለሽ ይላል ማለት ነው። እንግዲህ በጣም ደስታ የምትሰጠው አይነት ሴት ናት ማለት ነው። የደስታ ምንጩ የምትባል አይነት ማለት ነው። ለዛ ነው እንደዚህ አይነት መልስ የመለሰው። እንግዲህ ገጸ ባህሪው እነማን እንደሆኑ አይታወቅም። ብቻ ያው የሆነ ሰው የሆነ የሚዋደድ ሰው ሊያወራው የሚችል አይነት አጻጻፍ ነው የተጠቀምኩት ማለት ነው። እሺ ብቻ ይላል ብቻ ደህና ሁንልኝ ብቻ ደህና ሁንልኝ ይላል ማለት ነው። ብቻ ደህና ሁንልኝ። እሺ አንቺም አንቺም የኔ ልዩ አንቺም የኔ ልዩ አንቺም የኔ ልዩ ይላል ማለት ነው ማለት ነው። ኦኬ አንቺም የኔ ልዩ አንድ መስመር ቀረችን። እሷን እንጨርስና ቪዲዮአችን እናጠናቅቃለን ማለት ነው። ኦኬ ስትመጣ ይላል ስትመጣ ደውልልኝ ስትመጣ ደውልልኝ ይላል። ከዛ የመጨረሻዋ ይላል ቀድሜ ቀድሜ እደውላለሁ እደውላለሁ ቀድሜ እደውላለሁ ይላል ማለት ነው። እንግዲህ ያው ቪዲዮአችን ዛሬ በአረፍተ ነገር ዙሪያ የሰራሁላችሁ ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቸር ሰንብት። ሰላም